بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وقدوتنا وشفيعنا محمد عليه أفضل الصلاة وأزكى التسليم وعلى آله وأصحابه وأتباعه ومن تبعهم بإحسان إلى يوم الدين أما بعد فيقول المولى عز وجل وذكر فإن الذكرى تنفع المؤمنين وبناء على ذلك أقول إن شاء الله الله سبحانه وتعالى مسلموች እንኳን አደረገን ከሙስሊሞችም ደግሞ ኢስላማዊ ስራዎችን መሬት ላይ አስቀምጬ አሻራዬን አሳልፌ ለዲን አልኢስላም መራመድ ሰበብ መሆን አለብኝ የሚል ተነሳሽነትን ካጫረባቸው የአላህ ባሪያዎች እንኳን አልሐምዱሊላህ ረብል ዓለሚን አደረገን እያልኩኝ በዚሁ ስራ ላይ ሙስሊም ማለት መን ኢስተስለመ ሊአምሪላህ በአላህ ሱብሓነሁ ወተዓላ አምኖ ለአላህ ህግጋትና ስርዓት በሁለንተናው ታዛዥ ሆነ ማለት ነው። አላህ ሱብሓነሁ ወተዓላ ለሱ እንድናምን እንዳዘዘን ሁሉ ለሱ እንድንታዘዝ እንዳዘዘን ሁሉ ለእሱ ህግ ደግሞ አድረን ለዲን አልኢስላም መጎልበትና መፋፋት እንደዚሁም መስፋፋት አስተዋጽኦ እንድናበረክት በብዙ መልኩ በቀጥታም ሆነ በተዘዋዋሪ ጠርቶናል። ነቢያችንም ሰለላሁ ዐለይሂ ወሰለም በዚህ ላይ ነው የተጠሩትና የታዘዙት የተላኩትና ሰዎች ወደ አላህ ዲን እንዲመጡ ሰዎች በግንዛቤ ላይ ሆነው አላህን በአግባቡ እንዲያገለግሉትና በዙሪያቸው ያለውን ማህበረሰብ ከቤተሰባቸው ጀምረው ወደ አላህ እንዲጣሩና ታማኝ ለሰዎችም ታማኝ ለአላህም ታማኝ ሆነው እንዲያድሩ ነው እንዲጣሩ የተደረጉትና በሳቸው ፈለግ ላይ ያሉ ዑለማዎችም ይሄ ጉዳይ ያሳስባቸዋል። ከዚህም ተነስተው ታላላቅ አኢማዎች ከነቢዩ ሰለላሁ ዐለይሂ ወሰለም እሳቤ ጥሪ እንደዚሁም ተግባር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተግባራቸው ከንግግራቸው በላይ በተግባራቸው ይጣሩ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልቦችን አንድ አድርጎ አላህ ሱብሓነሁ ወተዓላ በሳቸው ዙሪያ ሰው ተምሞ እንዲገባ ለአላህ ጥሩ አገልጋይ ዒባዱላህ ሳሊሑን እንዲፈሩና እንዲበዙ እንዲብዛዙ ያደረጉበት አንድ ስልታቸው ቢሆን አወለ ማ ደኸለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልመዲና ኢነማ ቃመ ቢተእሲሲ መስጂዲሂ ሰለላሁ ዐለይሂ ወሰለም መስጂዳቸውን በመአሰስ በመገንባት በመመስረት ነበር ማለት ነው። ያ መስጂድ የሰላት መስገጃ ነው። ያ መስጂድ አይታሞችንና ድሃዎችን ደካማዎችን መደገፊያ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጂድ ላይ ባሉበት ሰዎችን አዩ፣ ሰጋጆችን አዩ። እነዛ ሰጋጆች ላይ ግን የሚታየው ፊታቸው ላይ የሚነበበው ችግር እንዳለባቸው ነበረ። ልብሳቸው በጣም በላያቸው ላይ አልቆ ሙጅታቢን ኒማር ይላል። በሙሉ ልብስ ያልታዩ ሰውነታቸውን ሊሸፍን የማይችል እጅግ በጣም ቁራይ ጨርቅ ለዚህ አምጥተው ከኋላ ጉልበታቸው አካባቢ ላይ የምትቀር ሆና ትከሻቸውን ማትሸፍን ሆና ወገባቸው ላይ እንዳያስሯት ይህንንም ፊት ለፊታቸውንና ዋና የሰውነታቸውን ክፍል ለመሸፈን እንደዚህ አስተላልፈው አንገታቸው ላይ ስር አድርገው የመጡ ሰዎችን አዩ። በጣም ተጎሳቅለዋል ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፊታቸው ልውጥ ውጥ አለ። በጣም የሐዘን ድባብ በታያቸው ላይ ታየ። እንደገና ንግግራቸውን ቀየሩ፣ አጀንዳቸውን ቀየሩና ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን የሚል አያ ቀሩ። እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ ያንዳንዷ ነፍስ ለነገ ያስቀደመችውንና ያዘጋጀችውን ታስተውለው፣ ታንብበው፣ ትመልከተው ማለት ታስተውለው ማለት ነው። ወተቁላህ አላህን ፍሩ ኢነላህ ኸቢሩን ቢማ ተዕመሉን
አላህ በምትሰሩት ውስጥ አዋቂ የሆነ ጌታ ነው እያሉ ሲናገሩ ገባቸው ሰሓባዎች። አንዳንዱ ትንሽ ሲሰጥ፣ አንዳንዱ ብዙ ሲሰጥ፣ አንዳንዱ ትንሽ ሲሰጥ፣ አንዳንዱ የተገራውን ሲሰጥ፣ አንድ ሰው እጁ መሸከም ያቃተውን በከረጢት የሆነ ገንዘብ አመጣና ዘረገፈ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተሐለለ ወጅሁ ፊታቸው አበራ ሰለላሁ ዐለይሂ ወሰለም።